አፈወፈቅ ክፍል 5 የተደበቀው እውነት። ሳራ እና ዳንኤል በዙሪያቸው የሚፈጠሩትን ምስክሮች ለመረዳት እየሞከሩ ነበር። የዳንኤል አባት የደበቀው ነገር ምን እንደሆነ ለማወቅ ሁለቱም ቆርጦ ተነሱ። በዚያ ምሽት ዳንኤል አባቱን በቀጥታ ለመጠየቅ ወሰነ። አባቱ በቢሮ ውስጥ ብቻውን ተቀምጦ ነበር። በፊቱ ላይ ድካምና ትምክህት ይታይ ነበር። ዳንኤል በሩን ከፍቶ ገባ። አባዬ ከእኔ የደበቅከው ምንድን ነው? በማለት ጠየቀው። አባቱ ለጥቂት ጊዜ ዝም አለ። ከዚያም በጥልቅ ትንፋሽ እየተነፈሰ የምነግርህ ነገር ሕይወትን ሊቀይር ይችላል አለ። ዳንኤል በጥንቃቄ አዳመጠ። ከ25 ዓመት በፊት ትልቅ ስህተት ተፈጽሟል። ያ ስህተት አሁንም እየተከተለን ነው። ዳንኤል ግራ ተጋባ። ነገር ግን አባቱ ሙሉውን እውነት ከመናገሩ በፊት ስልክ ጦር ስልክን እንደተቀበለ ፊቱ ተለወጠ። እንደ ብሎቴ ስልክን ዘግቶ በፍጥነት ከቢሮ ወጣ። ዳንኤል ብቻውን ቀረ። በሌላ በኩል ሳራ አንድ ያልተጠበቀ እንግዳ ተቀበለች። በናንስት ክፍት ከፊቱ የቆመችው ሚሚ ነበረች። ሚሚ በፈገግታ ወደ ውስጥ ገባች። ነገር ግን ያ ፈገግታ እውነተኛ አልነበረም። ሳራ ከዳንኤል ጋር ያለሽ ግንኙነት ማብቃት አለበት አለች። ሳራ ተገረመች። ለምን ብላ ጠየቀች። ሚሚ ከቦርሳዋ አንድ ፋይል አወጣች። በውስጡ ያሉት ወረቀቶች ሳራን አስደነገጡት። እነዚያ ሰነዶች የዳንኤል ቤተሰብ ከሳራ ቤተሰብ ጋር የተያያዘ አሮጌ ጉዳይ እንዳለ ያሳዩ ነበር። ነገር ግን ሳራ አንድ ነገር አስተዋለች። በሰነዶች ላይ ያለው ፊርማ የተቀየረ ይመስል ነበር። ሚሚ እውነት እየተናገረች አልነበረችም። በዚያው ሰዓት ዳንኤል ከሳራ ጋር ለመገናኘት እየሄደ ነበር። ነገር ግን ከመድረሱ በፊት አንድ ጥቁር መኪና መንገዱን ዘጋበት። ሁለት ያልታወቁ ሰዎች ከመኪናው ወረዱ። ስለ 25 ዓመቱ ምስጢር መፈለግን አቁም አሉ። ዳንኤል ደነገጠ። ዳንኤል በጥቁር መኪናው ፊት ቆሞ ነበር። ሁለቱ ያልታወቁ ሰዎች በጥብቅ እየተመለከቱት ነበር። የምነግርህን ካልሰማህ ችግር ውስጥ ትገባለህ አሉት። ዳንኤል ግን ወደ ኋላ አልተመለሰም። እውነቱን ማወቅ እፈልጋለሁ ሲል መለሰ። ሁለት ሰዎች ተያይተው ከዚያ ወደ መኪናቸው ገቡና ሄዱ። ነገር ግን ከመሄዳቸው በፊት አንድ ማስጠንቀቂያ ተሰጠ። ሳራን ጠብቃት፣ እዚያ አደጋ ውስጥ ነች። ይህን ሲሰማ ዳንኤል ደነገጠ። በፍጥነት ወደ ሳራ ቤት አመራ። በዚያን ጊዜ ሳራ ከሚሚ ጋር ተጋጥማ ነበር። ሚሚ የያዘችውን ፋይል ጠረጴዛ ላይ አስቀምጣ እያስፈራራቻት ነበር። ነገር ግን ሳራ አልፈራችም። በፋይሉ ውስጥ ያሉትን ወረቀቶች በጥንቃቄ ካየች በኋላ አንድ ነገር አገኘች። የቀን መዝገቡ ተሳስቶ ነበር። ሰነዶች የተሰበረበሩ መሆናቸውን ተረዳች። ይህ ሁሉ ውሸት ነው አለች። ሚሚ ፊቷ ተለወጠ። ለመጀመሪያ ጊዜ እቅዱ እየፈረሰ መሆኑን ተረዳች። በዚያው ሌሊት የዳንኤል አባት አንድ ሽማግሌ ሰው ሊያገኝ ሄደ። ያ ሰው ለ25 ዓመታት የተደበቀውን ምስጢር የሚያውቅ ብቸኛ ሰው ነበር። ሽማግሌ ሰው ቀስ ብሎ ተናገረ። እውነቱን ከእንግዲህ መደበቅ አይቻልም። ሳራ ማን እንደሆነች ማወቅ አለባት። የዳንኤል አባት በጭንቀት ጭንቅላቱን ዝቅ አደረገ። ምክንያቱም የሚገለጠው እውነት የብዙ ሰዎችን ሕይወት ሊቀይር ይችላል። በማግስቱ ጠዋት ሳራ ከቤቷ ስትወጣ በር ላይ አንድ ፖስታ አገኘች። በውስጡ አንድ አድራሻ እና አጭር መልእክት ነበር። እውነቱን ማወቅ ከፈለግሽ ዛሬ ማታ ወደዚህ ቦታ ነይ። ሳራ ወረቀቱን በዊዛ ቆመች። እውነቱን ለማወቅ ይህ ዕድል ሊሆን ይችላል። ግን ይህ ወጥመድ ቢሆንስ? ማታው ሲደርስ ሳራ ወደ ተጻፈው አድራሻ አመራች። የቆየ ሕንጻ ፊት ደረሰች። በሩን ከፈተች። ከውስጥ ያየችው ነገር አስደነጋጣት። በክፍሉ ውስጥ የእናቷ የወጣትነት ፎቶዎች በሙሉ ተሰቅለው ነበር። እቅጥላል